ፋኖ አይደሉም ጃዊሳ ናቸው ፋኖ ጫካ ያለው ከአማራ ብልጽግና ጋር እየሰራ ነው ጫካ ያለው ኦነግ ማን ነው የሚወክለው ጫካ ያለው ኦነግ የጫካ የገባበት ዓላማ አለው ክሊር ዓላማ አለው የፋኖ ሲሆን ለምን ክሊር ይኸውልሽ ክሊር አማራ ይላቸውማ ጃልመሮ አይደለም አብይ ይርቅ በሚጠራበት ጊዜ እነ በቀለ ገርባ እነ ጀዋር መሐመድ ሊያግባቡት ሲሉ እንቢ ብሎ አይደል ጫካ የገባው ክሊር ዓላማው አይደለም አቶ አበባየሁ ክሊር ዓላማው የኦነግ ሲሆን የነጻነት ባላንስ ላርግልሽ ይኸውልሽ ክሊር ዓላማው ጃልመሮ ክሊር ዓላማው የኦሮሞ ህዝብ በንብረቱ በሙሉ እየተጠቀመ አይደለም ሀብት በምድሩ እያፈራ አይደለም ዛሬም ሀብት እያፈሩ ያሉት አማሮቹ ናቸው ትግሬዎቹ ናቸው ሌሎቹ ናቸው እያፈሩ ያሉት የኦሮሞ ህዝብ በምድሩ ሀብት እያፈራ አይደለም አንድ ሁለተኛ የኦሮሞ ህዝብ ራሱን በራሱ እየገዛ አይደለም የራሱን መራጭ አይደለም ብሎ አብይን ሽመልስ የአብይ ተላላኪ ነው ብሎ ይፈርጃሉ አብይ መደበው እንጂ የኦሮሞ ህዝብ ይመረጠው አይደለም የኦሮሞ ህዝብ ልብ ወደ ለማ መገርሳ ነው ለማ መገርሳ ደግሞ ተንገዋላል ብሎ ያስባል ገብቶሻል ሌላው ደግሞ የኦሮሞ ህዝብ በፌደራል ደረጃ እንደሚገባው ድርሻውን አላገኘ ብሎ ክሊር ዓላማ ከዛ በኋላ አብይን ፈረጀ ብልጽግናን ፈረጀ እንጂ ጃልመሮ አንድም ቀን ነፍጠኛ አንድም ቀን አማራን ኮንኖ አቀም አንድም ቀን ፋኖን ኮንኖ አያውቅ ለኦሮሚያ የምታገለው የበቃች ኦሮሚያ የኮራች ኦሮሚያ ራሷን አስተዳደረች ኦሮሚያ ትልቋን ኢትዮጵያ በጋራ እንገነባለን ነው እነኚህ ቡድን ሲነሱ የጋላ መንግስት የኦነግ መንግስት ብሎ ነው የተነሱት ምናልባት ኦሮሚያ ውስጥ የተገደሉ አማራዎች ሊኖሩ ይችላሉ በብሔራቸው ምክንያት አሉም ደግሞ አይደል ማገደላቸው ኦሮሚያ ውስጥ የተገደለ ይሉ ተገሏል ወለጋና ጉጂ ማገደላቸው ጃልመሮ እኛ አልገደልንም እየገደለ ያለው የብልጽግና ሰራዊትና የብልጽግና ካድሬ ነው አለ አብይ አህመድ አሊ ደግሞ የኦሮሞ ነጻነት ሰራዊት የሚለውን ተወና ሸኔ ብሎ ስም ለጠፈባቸውና እየገደሉ ያሉ ሸኔዎች ናቸው አለ እሺ ጃልመሮ ነው ያልገደልኩም ታለ ጃልመሮ አንድም ቀን እኮ ግደል ቁረጥ ብሎ ፎክሮ አማራን ግደል አለ እንኳን አማራን ዛባ ያላግባቡ ሻሽመኔ የነበረው ጭፍጨፋ አርሲ ነበር በእናትህ ያደባልቅብኛ ልጨርስ አይደለም ሚዛናዊ ቆይ ሚዛናዊ ሆኜ ልመጣ ነው አላለም ጃልመሮ አማራን ግደሉ አላለም ብሎ ቢሆን ኖሮ ይሄኔ በአርሲ በባሌ በሸዋ አማራ ሊገደል ይችል ነበር አላለም እነኚህ ሲነሱ እኮ የአብይ አህመድ አሊን መንግስት ትግራይ ሲዋጋ ኢትዮጵያ መከላከያ ሰራዊት ትግራይ ላይ ሲዋጋ አብቹ መሪያችን እግዚአብሔር ያከለ መሳችን እነሱ አይደሉ እንዴ አብይ አህመድን እግዚአብሔር ይላከልን ብሎ ዙፋን ሰርቶ ባህር ዳር ላይ አይደል ተሸክመው ይዞሩት ትግራይ ሲሆን እንደዛ ነው በቃ ቆራጡ መሪያ ጸይ ተወድሮስ ሲዘም ትግራይ ሲዘም እዚህ ሲመጣ ደግሞ